ሃይ ውዶቼ እንዴት ዋላችሁ? በዚህ ቆንጆ ስጋ ቆንጆ ቀይ ወጥ እንስራ። ሽንኩርታችንን ኦሬዲ ልጠናል፣ አጥበናል፣ እየፈጨነው ነው። ሽንኩርታችን ተፈጭቶልናል። እንደምታዩት ቆንጆ ሆኗል። ድስታችንን አግለነዋል። ትንሽ ዘይት አድርገን ከዛ ሽንኩርታችንን ጨምረዋለን። ከድነን በእንፋሎት እንዲበስል እድል እንሰጠዋለን። ስጋችንን እያጠብነው ነው። ከዛ ካጠብን በኋላ ለቀይ ወጥ እንዲሆን ከፍ ከፍ አድርገን እንቆራርጠዋለን። ሽንኩርታችን ኦሬዲ በስሏል። በርበሬ እንጨምርበትና ሚክስ እናደርገዋለን። እኔ ብዙ ጊዜ ወጥ ስሰራ በቅቤ ማቁላላት ደስ ይለኛል እና የተነጠረ ቅቤ አርጌ ትንሽ ሞቅ ያለ ውሃ አብሬ ያረኩ ጠብ ያረኩ የስቶቬን ኃይል ቀንስና ቀስ እያልኩ አቁላለዋለሁ። ያው በርበሬ ያለው ነገር ሲሆን በደንብ መቁላላት ስለሚፈልግ ውሃ ጠብ ያረጋችሁ ለብ ያለ ውሃ አቁላሉት። አሁን ዝንጅብልና ነጭ ሽንኩርት አድቅቄ ጨምሬበታለሁ። ለወጡ ቆንጆ ጣዕም ይሰጠዋል። በዛ ላይ ለጤናም ጥሩ ነው። መድኃኒት ከመዋጥ ነጭ ሽንኩርት መብላት ይመከራል። አያችሁት? አሁን እንደምታዩት በርበሬው ተቁላልቷል። ለስጋ ኦሬዲ ሬዲ የሆነ ነው። አሁን የታጠበውን ስጋ ጨምቄ ወደ ድስቱ እያስገባሁት ነው። አያችሁት? አሁን እንደምታዩት ስጋዬ ኦልሞስት እየደረሰ ነው፣ እየበሰለ ነው። ብዙ ጊዜ ቀይ ወጥ ስትሰሩ ምን አይነት ቅመም ነው እናንተ የምትጠቀሙት? እኔ ትንሽ የተፈጨ አብሽና የተፈጨ ኮረሪማ ትንሽ ጠብ አረግበታለሁ። ኦሬዲ ወጥ ተከልሷል፣ ጨው ገብቶበታል፣ እየደረሰ ነው። እንደምታዩት ወጥ Thanks for watching. Bye.